የሁለቱ ክለቦች ትንቅንቅ በእንግሊዝ ፕሪሚየር ሊግ ውስጥ እጅግ አንገብጋቢ ከሚባሉት ጨዋታዎች ቀዳሚው ነው። ሁለቱ ኃያላን 214 ጊዜ ተገናኝተው ብዙ በማሸነፍ ቀይ ሰይጣናቱ የበላይ ናቸው። በ214 82ቱን የበላይ ሆኖ በአሸናፊነት የደመደሙ ሲሆን ተጋጣሚያቸው ሊቨርፑል 71 ጊዜ ረቷል። ቀሪ 59 ጨዋታዎችን አቻ ተለያይቷል። ዛሬ በአስፈሪ ድባብ ከሚታወቀው አንፊልድ ቀይ ሰይጣናቱ የሚጋበዙ ይሆናል። ይህን ጨዋታ ብቻ ብሎ ማለፍ ተገቢ አይደለም። የትውልዶች ትዝታ የለህ አስጨራሽ ትግል የእግር ኳስ ፍቅር ማሳያ ነው። በአርኔ ስሎት እየተመራ ሊጉን ያሸነፈው የሜርሴይዱ ባለክብር በደጋፊዎች ፊት ወደ ድል ለመመለስ ይፋለማል። በሌላ በኩል በፖርቹጋላዊ ሩበን አሞሪም ወደ አንፊልድ ሄዶ ነጥብ ይዞ ለመመለስ የሚወዳው የሜርሴይዱ ንጉስ ወይስ ገና ነው ታላቁ ማንቸስተር ዩናይትድ ወይስ ደግሞ ባቻ Alisson got a good look at it and was able to spread himself well.